ጥቅምት 3 ቀን 2018 ዓመተ ምህረት የከፍተኛ ትምህርት ድህረ ምረቃ ትምህርት መግቢያ ፈተና በሁሉም ዩኒቨርሲቲዎች በመሰጠት ላይ ነው። የከፍተኛ ትምህርት ጥራትና ብቃት ማሻሻያ ዴስክ ኃላፊ ዶክተር ኢዶሳ ተርፋሳ የመግቢያ ፈተናው እየተሰጠ የሚገኘው የቴክኒክና ሙያ የመከላከያና የፖሊስ ዩኒቨርሲቲዎችን ጨምሮ በ53 የፈተና ማዕከላት መሆኑን ገልጸዋል። በአገር አቀፍ ደረጃ እየተሰጠ ለሚገኘው የድህረ ምረቃ መግቢያ ፈተና የሁለተኛና የሶስተኛ ዲግሪ ትምህርት ለመቀጠል የተዘጋጁ 29248 ተማሪዎች ፈተና ለመውሰድ መመዝገባቸውን ዶክተር ኢዶሳ ተናግረዋል። ኃላፊው አክለውም የድህረ ምረቃ መግቢያ ፈተና በዓመት 2 ጊዜ እንደሚሰጥ ጠቁመው በቀጣይም በተወሰነው በአዲስ አበባ ዩኒቨርሲቲ፣ በፐብሊክ ሰርቪስ ዩኒቨርሲቲና በኮተቤ የትምህርት ዩኒቨርሲቲ የድህረ ምረቃ ፈተና አስተባባሪዎች በበኩላቸው በዩኒቨርሲቲዎቹ እየተሰጠ የሚገኘው የድህረ ምረቃ ፈተና ያለምንም ችግር በመሰጠት ላይ መሆኑን ተናግረዋል። በተለይም የኮተቤ የትምህርት ዩኒቨርሲቲና የፐብሊክ ሰርቪስ ዩኒቨርሲቲ አይሲቲ አስተባባሪዎች ቢንያም ታምሩ እና ይትባረክ ኢብራሂም ለፈተናው ተገቢው ቅድመ ዝግጅት በመደረጉ ያለምንም የመብራትና የኢንተርኔት መቆራረጥ እየተሰጠ መሆኑን ገልጸዋል። ከትምህርት ሚኒስቴር የፈተና አስተባባሪዎች መካከል አንዷ የሆኑት ወሮ ሰላም ዓለሙ በበኩላቸው ፈተናው በጥሩ ሁኔታ እየተሰጠ መሆኑን ተናግረዋል። በመሰጠት ላይ ያለው የመግቢያ ፈተና ዛሬ እንደሚጠናቀቅም ተገልጿል።